ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በቅድሚያ እንኳን ወደ ቻናላችን በሰላም መጣችሁ። ወደ ቻናላችን ቤተሰቦች እንግዲህ ዛሬ እንደምትመለከቱት ከዚህ ጋር ያሉትን ቃላት አብረን እናነባለን ማለት ነው። እንግዲህ እነዚህ ቃላት የምታዩቸው ቃላት ማለት ነው የአትክልትና የጥራጥሬ ስሞች ናቸው። እነዚህ አትክልትና የጥራጥሬ ስሞች በቀይ ቀለም የተጻፉት የጥራጥሬ በጥቁር ደግሞ የተጻፉት የአትክልት ስሞች ናቸው። እነዚህን ስሞች እንግዲህ አንድ በአንድ ሁላችንም ማለት ነው እናንተም የተከታተላችሁ አንድ በአንድ አብረን እንማራቸዋለን ማለት ነው። በቅድሚያ ለዚህ ቻናል አዲስ የሆናችሁ ካላችሁ ይህንን ቪዲዮ ላይክ በማድረግ ቻናሉን ሰብስክራይብ ያደረጋችሁ እንዲሁም ቪዲዮውን ሊጠቅማችሁ ለምታስቡት ሰው ሸር ያደረጋችሁ አብረን እንቀጥላለን ማለት ነው። እንግዲህ እንደ መጀመሪያ ዛሬ የምናደርገው ከላይ ያሉትን ጽሑፎች እናነባለን ማለት ነው። የመጀመሪያ አ ት ክ ል ት አትክልት አትክልት ና እንዳናባቢ ስለምትቆጥር መሃል ላይ ሁለት ቃላትን ለመለየት ስለምንጠቀምበት አትክልትና ጥራጥሬ ጥራጥሬ እዚህ ጀምሮ ስናነበው አትክልትና ጥራጥሬ ብለን እናነባለን ማለት ነው። እሺ መጀመሪያ እንግዲህ እዚህ ጋር የምናገኘው መጀመሪያው ከአትክልቶች ማለት ነው ሰላጣ ቆስጣ ጎመን ድንች ሽንኩርት ቲማቲም ቃሪያ እሺ ወደ ቻናላችን ቤተሰቦች እንግዲህ ከዚህ ጋር ሰላጣ፣ ቆስጣ፣ ጎመን፣ ድንች፣ ሽንኩርት፣ ቲማቲም፣ ቃሪያ ምንላቸው እነዚህ
የሚመደቡት ከአትክልት ውስጥ ነው። አትክልት ከምንላቸው ይመደባሉ ማለት ነው። አሁን ቀጣይ የምናየው ደግሞ ምንድነው? ከጥራጥሬ የሚመደቡት እነማን ናቸው የሚለው እናያለን። አ ተ ር አ ተ ር አተር አተር ባ ቄ ላ ባ ቄ ላ ባቄላ ባቄላ ም ስ ር ም ስ ር ምስር ምስር ቦ ለ ቄ ቦ ለ ቄ ቦለቄ ሽ እሺ ሽ ም ብ ራ ሽ ም ብ ራ ሽምብራ ሽምብራ። እሺ ውድ ቻናላችን ቤተሰቦች እንግዲህ ዛሬ አትክልትና ጥራጥሬ ማን ማን እንደሆኑ በዋናነት አይተናል ማለት ነው። እዚህ ጋር ለማስታወስ ያክል እንግዲህ ጥራጥሬ የሚባሉት አተር፣ ባቄላ፣ ምስር፣ ቦለቄ፣ ሽምብራ እና ወዘተ ከዚህ በኋላ ይቀጥላሉ ማለት በዚህ ብቻ የሚቆሙ አይደለም፣ ይቀጥላሉ ማለት ነው። ግን ዛሬ እንደመነሻ ለተወሰነ ክፍል ያክል ነው ያየናቸው እነዚህ ማለት ነው። እንግዲህ ለዚህ ቻናል አዲስ የሆናችሁ ካላችሁ ይህንን ቪዲዮ ሼር፣ ላይክ እያደረጋችሁ ሼር እንዲሁም ቻናሉን ሰብስክራይብ ያደረጋችሁ ይሄን ቻናል ሰብስክራይብ ብታደርጉ እኔን ለእናንተ ሌላ ቪዲዮ እንዲሰራ ያበረታታኛልና ሁላችሁም ያላችሁን ሀሳብ ኮሜንት ሴክሽን ላይ የገባችሁ ጻፉልኝ ማለት ነው። በቀጣይ በሌላ ቪዲዮ እንግዲህ እስክንገናኝ መልካም ቆይታ፣ ሰናይ ጊዜ ይሁንላችሁ።